ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ የነበራቸውን ፍቅር በጣም የሚገልጸው ሰሃቢዩ መጥቶ ያ ረሱላህ ሰለላሁ ዐለይሂ ወሰለም ከሳ ጠወለገ አንተ የአላህ መልእክተኛ ሆይ አላቸው እኔ አንድ ነገር በጣም ያሳስበኛል አላቸው እቤቴ ቁጭ ብዬ ልጆቼ ሚስቴ ጋር ባለሁበት እርሶን ሳስብ ይናፍቁኛል መጥቻ አየዎታለሁ ለማየት ብቻ መጣለሁ እርሶን አላቸው አይቼዎት መለሳለሁ ግን እርሶም ወደ አኺራ ሄዳሉን የሚሄዳለው አለ ጀነት በገባ እንኳን ደረጃዬ ከርሶ እኩል አይመጣምና በጀነት ባላይወት ብዬ እሰጋለሁ አላቸው ይሄ ነው ያከሳኝ አላቸው ይሄ ሐሳብ ነው የጨነቀኝ እርሶ ማየት ማልችልበት ሁኔታ ይፈጠራል ብዬ ነው አላቸው فقال النبي صلى الله عليه وسلم المرء مع من أحب ሰው ከወደደው ጋር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰው ከወደደው ጋር ነው ሰሃቦቹ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ንግግር ሲናገሩ ከተሰማን ደስታ በላይ ተደስተን አናቅም ይላሉ ምክንያቱም ሁላችንም ረሱላችን እንወዳለን እዚህ ከሳቸው ጋር ሆናለን ብለን ተስፋ እናደርጋለን ይላሉ አላህ ከሳቸው ጋር ያድርገን ፍቅራቸውን ልባችን ውስጥ ያድርግልን